ሰላም ውድ የተወደዳችሁ የተከበራችሁ የኔ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁት ውዶቼ እንዴት ናችሁ? በሀገር ውስጥም በውጭ ያላችሁት ውድ ቤተሰቦቼ ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ውዶቼ ዛሬ አብርሃምም ደውዬለት ነበር አጋጣሚ ትናንትና ከትናንት ወደ ስልክ አያነሳም ነበር። ቅድም አጋጣሚ ደውዬ ያነሳልኝና ሄርሜላም አልተገኘችም። ሄርሜላ ግን በነገራችን ላይ ማነው ጋይስ ወላሂ የትም አልተደበቀችም። ኤፍሬም ቤት ነው ያለችው ሄርሜላ ማለት ነው እንጂ የትም ቦታ ልትደበቅ አትችልም። ያው ኤፍሬም የራሱ የእናት ልጅ ነው የራሱ በአንድ ማጸን አብረው ወጥታ በእናት ልጅ እንደዚህ መጨከን ማለት በጣም የሚያስጠላ ዘመን ያለንበት ማንም የማታምኑባት ላይ ነው የገባንበት ማለት ነው። ወንድሙ የተጨናነቀ እሱ ግን ያላገጠ አላየኋትም ነው ያለው።